ሰላም ጤና ይስጥልን ውድ የሀቅ ሚዲያ ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። የዕለቱ ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁን ቆዩ። በኢትዮጵያ አዲስ በሽታ መገኘቱ ተሰምቷል። ይህ በሽታ በተመለከተ የኢትዮጵያ ጤና ኢንስቲትዩት ከጤና ሚኒስቴር ጋር በጋራ በመሆን አስቸኳይ መግለጫ ሰጥቷል። መግለጫው ምን አለ የሚለውን በሽታውስ ምን አይነት ሰዎች ተጠቁ፣ የት አካባቢ ተከስቶ እንደሆነ፣ ምን ያህል ሰዎች እንደተጠቁ በዝርዝር ይዘንላችኋል መተናል። ከውጪ በባህር በር እንፈልጋለን ያሉት የዩጋንዳው ፕሬዝዳንት ሙሴቬኒ ከዚህ በኋላ ምንም አንታገስም ሲሉ ተናግረዋል። ለጎረቤታቸው ኬንያ ማስጠንቀቂያ ሰጥተዋል። በሌላ በኩል የህወሓት የቅርብ ወዳጅ የሆኑት የሚነገርላቸው ፕሮፌሰር ኤሌክሰን የህወሓትና የኤርትራ ጥምረት በገለጸበት መንገድ አስገርሟል። የኢትዮጵያና ኤርትራ ወደ ጦርነት አይገቡም ሲሉ የጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ መናገራቸው ተሰምቷል። እነዚህና ሌሎች መረጃዎች ወደ እናንተ ይዘንላችሁ እንቀርባለን። አብራችሁን ቆዩ። አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም አዳዲስና ትኩስ መረጃዎች ወደ እናንተ እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ ሁኑ። ወደ ዝርዝሮቹ አለፍን። በቅድሚያ ኢትዮጵያ በባህር በር ባነሳችበት ለኤርትራ ማሳሰቢያ በሰጠችበት ሰዓት የኡጋንዳ ፕሬዝዳንት ሙሴቬኒ በተመሳሳይ የባህር በር ጥያቄ ማንሳታቸው ሲዘገብ የኡጋንዳው ፕሬዝዳንት በባህር በር በህንድ ውቅያኖስ ጉዳይ ሲሆን ኬንያን ማስጠንቀቃቸው ይታወቃል። በባህር በር የሌላቸው ሀገራት ከዚህ በኋላ ዝም የሚሉበት መንገድ የለም በማለት አስጠንቅቀው እንደነበር ይታወቃል። ይህን ተከትሎ የኡጋንዳው ፕሬዝዳንት የመጀመሪያ ልጅ የኡጋንዳው ጦር መሪ ጀነራል ሁዚ የአባቱን አስተያየት በማስተጋባት ኡጋንዳ የህንድ ውቅያኖስ ተደራሽን ሊሆንላት እንደሚገባ አስረግጦ ገልጿል። ኬንያ በፍጥነት ለኡጋንዳ ባህር በር ለመስጠት ማሰብ አለባት ብለዋል። ኬንያ በፍጥነት የህንድ ውቅያኖስን ማተላለፊያ መዳረሻ ልታደርግልን ይገባል ያሉት ሙሴቬኒ ወደፊት ትልቅ ችግር ሊፈጠር ይገባል። እስካሁን በባህር ተቋርጠን ኖረናል። ኡጋንዳ ያለ ባህር በር ለረጅም ጊዜ ተዘግታ መቆየቷን ያነሱ ጀነራሉ የባህር በር ጉዳይ የንግድ ብቻ ሳይሆን የብሔራዊ መብት ሉዓላዊነት ጉዳይ መሆኑን አጽንኦት ገልጸው ተናግረዋል። አባቴ ከፈቀደልኝ በኬንያ ላይ ውጊያ ልጀምር እችላለሁ ሲሉ የተለመደ አወዛጋቢ አስተያየታቸውን ሰጥተዋል። በሌላ በኩል ህዝባዊ ሓርነት ትግራይ ህወሓቶች ከኤርትራ መንግስት ጋር የሚያደርጉት ንግግር የጥንቸልና የኮብራ በአንድ ገበታ ላይ የማቅረብ ያክል አደገኛ እርምጃ መሆኑ ፕሮፌሰር አሌክሰን ዱዋልድ መናገራቸው የተሰማ ነው። ፕሮፌሰሩ በዚህ መግለጫቸው ላይ እንዳሉ ከሆነ ከኤርትራ መንግስት ኢሳያስ አፈወርቂ ጋር የህወሓት ኃይሎች ውል ለማሰር የሚያደርጉት ሙከራ የጥንቸልና የኮብራ በአንድ የማድረግ ያክል እጅግ አደገኛ ሙከራ መሆኑን ጠቅሰው ውጤቱ ምን እንደሚሆን አስቀድመን እናውቃለን፣ ማን ሊውጥ ማን ሊዋጥ እንደሚችል እናውቃለን ሲሉ የህወሓትን አደገኛ እንቅስቃሴ በይፋ ማቃወማቸው ተገልጿል። ከዚህ ጋር በተያያዘ የህወሓት ጦር አዛዥ ከኤርትራ መሪዎች ጋር በስፋት የሚታየው አክቲቪስቱ አወል ሰኢድ ኤርትራ አዲስ አበባን በሚሳኤል ወደ ምድርነት ትቀይራለች ሲል መናገሩ የተዘገበ ሲሆን በህወሓትና በኤርትራ መንግስት መካከል ባለው ትብብር ውስጥ በሚዲያው ዘርፍ ትልቅ ሚና የሚጫወተው ይኸው ኤርትራዊ አክቲቪስት የኢትዮጵያ መንግስት ትግራይ ላይ ጦርነት ከከፈተ ኤርትራ ምላሹን አዲስ አበባ ላይ በሚሳኤልና በድሮን ታደርገዋለች ሲል በኢትዮጵያ ላይ የዛተ ሲሆን የአክቲቪስቱ መግለጫ ኤርትራ ከኢትዮጵያ ጋር የምታደርገው ትብብር ላይ ጫና እንደሚፈጥር እየተዘገበ ይገኛል። የኤርትራ አክቲቪስቶችና መገናኛ ብዙሃን ለኤርትራ ባስተላለፈው መልእክት በኤርትራ ህዝብና በኤርትራ መከላከያ ስም ይህን እንዲያደርግ ለግለሰቡ ማን ስልጣን ሰጠው? የኤርትራ መንግስት አወል ሰኢድ ንግግር የሚያስከትለውን አደጋ ምን እንደሆነ ሳይቆጣጠሩ ለምን ቀሩ በማለት የኤርትራን መንግስት ነቅፈዋል። በኢትዮጵያ በደቡብ ክልል አዲስ በሽታ መከሰቱን ተሰማ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ባወጣው መግለጫ እንዳስታወቀው ሄሞራጂክ ፊቨር የተሰኘው በሽታ መከሰቱን ገልጸው በአሁኑ ወቅት በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ ባልተረጋገጠ ሄሞራጂክ ፊቨር የተባለ በሽታ በቅኝት መረጃ አስመልክተዋል ሲል የጤና ሚኒስቴር አስታውቋል። በአሁኑ ሰዓት 8 ሰዎች መጠርጠራቸውን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በሰጠው መግለጫ ይፋ አድርጓል። ይህን ተከትሎ የኢትዮጵያ ጤና ሚኒስቴርና ከህብረተሰብ ጤና ኢንስቲትዩት ጋር በጋራ በመሆን በደቡብ የተመዘገበውን ይህን በሽታ መንስኤ ለማወቅ ተጨማሪ ስርጭትን ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታ አሰማርተዋል። በመሆኑም መላው ህብረተሰብ የሚመለከታቸው ባለድርሻ አካላት፣ ሚኒስቴር መስሪያ ቤቶች ተጨማሪ መግለጫ እስኪሰጥ ድረስ በሽታውን ለመከላከል የሚከተሉትን ምክረ ሀሳቦች፣ ጥንቃቄዎች ተግባራዊ እንዲያደርጉ ሲል አሳስቧል። አንደኛ፣ በአፍና አፍንጫ ሌሎችም የሰውነት ክፍሎች የመድማት ትኩሳት ማስቀመጥና ማስመለስ ሲኖር ወደ ህክምና ተቋማት በፍጥነት መሄድ። ንክኪ በሚኖርበት በማንኛውም ሰዓት ራስን የመከላከያ ዘዴዎች እጅን በሳኒታይዝ ማድረግ፣ በውሃና ሳሙና መታጠብ። ሚኒስትሩም በተጨማሪ መረጃ በነጻ ስልክ ቁጥሮች 835 በመደወል መረጃዎችን ማግኘት እንደሚችሉ ለህብረተሰቡ አስታውቋል። ሰላም ተመልካቾቻችን ስላዳመጣችሁ እናመሰግናለን። የዕለቱ ዜናዎች እነዚህን ይመስላሉ። መልካም ቀን።